አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ሱለይማን መሐመድ ቻናል ዩቲዩብ ተከታታዮች፣ ቤተሰቦች፣ ሙስሊም ክርስቲያን፣ ሌሎች እምነት ተከታዮች በሙሉ ሰላም ናችሁ? እንዴት ናችሁ? በያላችሁ በሰላማችሁ ብዝት ይበልልኝ። የሰፋው ይጠባል የሚለው ርዕስ ክፍል 2 ዛሬ አሁን አቀርብላችኋለሁ። ተበደልኩኝ ብለህ ስታዜም የስሙ ያንተን መልካምነት በምን ይታረሙ በምን ይተርጉሙ? ስትጎዳ በሐሳብ ወዳንተ የወገኑ ያስከፋህን አጥፊ በግልጽ የኮነኑ አንተን መርቀውህ እሱን የረገሙ ወዳጁን ለውጦ ሲሸጥ ለጥቅሙ ባለድል ያድርግህ እያለ ታዛቢ ጌታውን የሚፈራ አርቆ አሳቢ ገብተህ ከተገኘህ ባወገዝካቸው ቦታ በነቀፍከው ፍጡር ሰንዝረህ ስሞታ የትላንቱ ምስኪን ተበድሎ ኗሪ ጩኸቱን ሲሰማው ሲረዳው ፈጣሪ ትላንትን ማስታወስ አልቻለም እያሉ ስለ አካሄድህ ቆመው ሲያስተውሉ አጢነው መርምረው ያለፈን እውነታ በተዘዋዋሪ አሊያም በቀጥታ ባይመችህ እንጂ ጊዜና ሁኔታ አንገትህን ደፍተህ የዋጠህ ዝምታ አንተ ብትስ ነበር አንተ ትብስ ነበር እማኝ ቢልህሳ ወርቆ ስትረግጠው ዛሬ ስትነሳ የሰራውን ሰርተህ ላታገኝ ካሳ መቼ ዳንክ ታዲያ ከበቀል ወቀሳ? ክፋት በየትም ይሁን ጥቅም እንደሌለው የኃጢአትን መንገድ እንዳንከተለው የኃጢአት መንገድ ነው እንዳንከተለው በማይሽረው ቃሉ ከሰማይ አውርዶ መገፋት ሳይሆን በኃይል ተገዶ እንዲኖር በምድር ሰውና ሰው ተዋዶ ሲመርጥ ለሹመት ቅን የሚሰራ ወዶ ፍጡር ሊለካ በስነ ምግባሩ ሲበሰር መልካምነት እንዲያዘወትሩ ተወግዟል ታውቃለህ ተንኮል በፈጣሪ መጨረሻው አያምርም ክፉ ነገር ሰሪ ድርጊቱን ደጋፊ የግፍ ተባባሪ ወስላታ አድርባይ በሐሰት መስካሪ ለተጠላ ስራ ከፊት ቢሆን መሪ ነገ ሟችነቱ የዛሬ ቀባሪ ተቀጭ እንደሆነ ዓለምን አፍቃሪ ለደግ ለትሁት ከኃጢአት ለራቀ ሞቶ መቀስቀሱን ሳይደርስ ላወቀ ዳግም ለደካማ ካገኘ መካሪ ቢያምን ይመረጣል በቁርጥ ቀን ጥሪ አውቅ ሳትል በፊት ጀምር መጨረሻ ከየት እንደሆነ የነፍስ መነሻ ምክንያት ካልደረደርክ ለስምህ ማርከሻ አይገባህም ነበር በስቃይ ልትረካ ለሱ የተጋራ ላንተ የተቦካ
ለሱ የተጋገረ ላንተ እየተቦካ ወንጀል የፈጸመ የሰው ሀቅ የነካ ወዳጁን ቢበድል ለሀብቱ በሀብት የተመካ ቀጥፎ ቢበለጽግ በሐሰት ሰበካ ንስሐ ሳይገባ ኃጢአት ተሸክሞ የምታየው ፍጡር ገደል አፋፍ ቆሞ ስለምን ተደሰትክ አፈር በመልበሱ ሙታን ከመቃብር እስኪቀሰቀሱ ፍርድ እየጠበቀ ተነቦለት ክሱ ቀንህ ሳይቀጠር ልትሄድ ወደሱ እንዴት ትስቃለህ ተረኞች ሲያለቅሱ። በየትም ይሁን በየት ለፍጡር ጠቃሚ ጽድቅና ኩነኔ በብስራት አሳሚ ተአምር እያሳየ በተደጋጋሚ ኋላ እንዳትጠቀም ቅን ሁን በምድር ኋላ እንድትጠቀም ቅን ሁን በምድር ጥላቻ አታቀንቅን ተሳሰር በፍቅር ጥላቻ አታቀንቅን ተሳሰር በፍቅር አርቀህ ተመልከት አለብህ ፈተና ሙሉ እንድትሆን ነፍስህ ተመዝና ተነክተውም ቢሆን እያሰቡ ቀና መቀጠል ነው እንጂ ለራስ ሆነህ ደህና እሱን በመገዛት ቆመው በምስጋና። ኢንሻአላህ የሰፋው ይጠባል የሚለውን ክፍል 2 ክፍል 3 ነው ክፍል 2 መሰለኝ እንዳያችሁት ነው። እስኪ አበረታቱኝ። ትንሽ ብዙ ሀሳብ ስለሚበዛብኝ ነው። ይጋጫል ውስጤ የማየውንም እጽፋለሁኝ የምሰማውንም እጽፋለሁኝ። በሄድኩበት ሁሉ ደብተርና እስክሪብቶ ከኔ አይለይም። አልሐምዱሊላህ ሰዎች ቢማሩበት። ይቺ ምድር ጠፊ ነች፣ ዓለም ጠፊ ነው። ከኔ ጋር የሚሄደው ስራዬ ብቻ ነው እና እንድትማሩበት ነው። ሳነብ አንዳንድ ጊዜ ብዙ ሀሳብ አእምሮዬ ላይ ስለሚመጡ ረጅም ጊዜ የተጻፉ ግጥሞች ናቸው እና አሁንም አዳዲስ ሀሳብ ይመጣል። እነዚህን አዳዲስ ሀሳቦች ሲመጡ ካላሰፈርኳቸው ትንሽ እዚህ የጻፍኳቸውን ሳነብ አንዳንድ ጊዜ ያ ነገር ይጋጭብኛል። ለሱም ደግሞ በጣም ይቅርታ ጠይቃለሁኝ እና ኢንሻአላህ በምድር ላይ ስትኖሩ ማንኛውንም ሃይማኖት ተከታዮች በሙሉ ቅን እንሁን እባካችሁ። ለሰው ዘር ጠቃሚ ቅን እንሁን። ሰውን ከመጉዳት የሰፋው ይጠብብናል፣ ርዝቃችን ይጠባል። ጌታ ለሰጠው ሰርቶ ላገኘው ምንድነው ምቀኝነት? የተሻለ ደረጃ ስለደረሰ ስም ስያሜ መስጠት ወዘተ ሌላውም እና አበረታቱኝ። ለምታበረታቱ ሁሉ ልባዊ ምስጋና ይድረሳችሁ በያላችሁበት። ባይ ባይ።